አንዴ ምን ሆነ መሰለሽ ድርሼ ልጁ ትንሽ ስርዓት አልበኛ ነገር ነውና አስቸጋሪ ነው እና ያንኳኳል አባት ይከፍታል አባት ምልሽ የሌላ ሰው ቤት ነው ያንኳኳው ኦኬ የፍቅረኛውን ቤት ነው ያንኳኳው እሺ በስተት እዛ ምን ፈለክ ልጆትን ላገባ ፈልጋለሁ አንተ ቅሌታም ማስተካ ያላማጥክ ነው እንደ ትዳር ጋብቻ የምትጠይቀው እንደዚህ ነው እንዳለ አረጋሲ እኔ ኮ ማስቲካ ማኝኮ መጠጥ ስለጠጣው ነው ጭራሽ አረቃምና አረቀን አንቃረ መተነው እኔን የምጨቃጭቀኝ አረ እኔ ኮ መጠጥ የምጠጣው ጭፈራ ቤት ስገባ ብቻ ነው አለ አሃ እሽ ኮለለም ትላለህ እሽ ኮለለም ትላለህ አረ እኔ እኮ ጭፈራ ቤት መግባት የጀመርኩት ከወይኒ ቤት ከተፈታው ጀምሮ ነው ሌባ አንተ ሌባ ሞላጭ ልጄን ሰርቀ ልታበላ አፈራ አባ ብላን ሰርቀ ልታበላ ነው ሲል አረ እኔ ሰው ገድዬ ነው ታሰርኩት ነፍሰ ገዳይ ነኝ ማለት ልጅቷን ወደድኳት ስጠይቅ አባትየው አታገባትም ሲሉኝ አንገታቸውን በቆንጨራ ብዬ ና እስቲ ቀፈኝ ነኝ ና ቀፈኝ እንዳንተ አይነት መልካም ባል ለልጄ ሲፈልግላት ነበር ና ብሎ አስገቡ ጀግ ምንም ማረጋ አይቻልም ለማንኛውም ታሪከኛ አጎቴ ጋር ሊመጣብሽ ነው ይቻላል ና አጎቴ በጣም አጭር ነው አዎ ግልጽ ነው አጭር ችግኝ ከነ ችግኝ ተሽብሻለው ማለት ይቻላል አጭር ነው ይሉታል እድሜያቸው ይጣሪ ኮረሪ ማደሉ ወይ ወጥ ማሳምር ሲባላል ሰማሽ እና ያጎታችን ምን ሆነ አንዴ ሌባ ይመጣና ሌባውን በምን እንደመታው አይታወቅም ዋይ ሌባ ገብቶ ነውና እሺ ጥርሱን አራገፈው ሌባው በጣም ረጅም ነው በቃ ቁመቱ በቃ ምን ልበልሽ ከ2 ሜትር በላይ ነው ምን ሊወጡ ነው የመጣው እና ፖሊስ ጣቢያ ሄዱ ሁለቱም ተያይዘው ቁጫ ለመርማሪ ቁጫ አረጋቸው እሺ ምን ሲያረግ ነው ያገኘው ሌባ ሲሰርቅ ሌባ አሁን ሊደግሞ በቃ ሌባ ያለ ሊደግሞ ነውና ተረጋጋ በመንድን ነው ማታው ባግሬን የማታውታል ዳኛው ራሱ ፈራ ታቀለ እንትኑ መርማሪው ራሱ ፈራ ለራሱ ፈራና ይሄ ሰውዬ ደህንነት ነው አሰልጣኝ ነው የስፖርት አሰልጣኝ ምንድነው ብሎ እሺ እንዴት ነው ዘለህ ነው እግሬን አንስተህ ነው እንዴት ነው የመታው ሰንጥረ ነው ኧረ እባክህ እቃላ ነሳ ጎንባስ ሲል አፉን አልኩታል አላመነ ምን ሲላ ባለማደ እጁ እቃላ ነሳ ጎንባስ ሲል አፉን አልኩት ጥርሱ ረጋፋ በቃል እኔማ በመናቅ በላይ ደርሳለሁ ተከርብቶም ያሳስባል